ሰላም ዩቲዩብ እንደናችሁ ዛሬ ባበደ ቤን በሆነ ቪዲዮ መጥቻለሁ። አንድ የሆነ ሪአክት ማድረግበት ቪዲዮ አለ። እስቲ እኔም አላውቅም፣ አብራችሁኝ ይዩት ፈን እናደርግበታለን። ለዚህ ዩቲዩብ አዲስ ከሆናችሁ ለዚህ ዩቲዩብ ቻናል አሳድጉን። በጣም ትንሽ ዩቲዩብ ነው፣ ሰብስክራይብ ነው ያለው። ቪውስ ኢስ ኦኬ፣ በስራ ነው የሚመጣው። ሰብስክራይቡ ግን 1000 ካልበለጠ ከባድ ስለሚሆን ማለት ነው። ፕሊዝ በሆነ አጋጣሚ ቪዲዮ የሚመጣላችሁ ከሆነ ሰብስክራይብ አድርጉኝ። ይመቻችሁ። ወደ ቪዲዮ እሺ ወደ ቪዲዮ ሜር እባላለሁ። ኮንተንት ክሪኤተር ነኝ። 23 ዓመቴ ነው። ታይፕ አለሽ? ረጅም ከለር ዋይዝ ያው ቀይ ቢሆንም ጠቆር ያለ ቾኮሌት ከለር ነው። አይ ዶንት ማይንድ። መልክ ያለው ወንድ እወዳለሁ። ኤንድ ፐርሰናሊቲ አላ ከመልኩ ጋር ከውጭ አማረ ከውስጥ መልክ ብቻ ነው እናቱ ማለት ገንዘብስ ያለው ገንዘብ ያለው ሆሊዴይ ዞ የሚሄድ ጊፍት የሚሰጥ በርስቴሽን ድል አድርጎ የሚደግስ ምናምን አመችሽም እንደዛ እንዴት ነው? አመር ደስ ይላል። እድሜስ ላይ ያለሽ አስተሳሰብ ከኔ ያነሰ እንዲሆን አልፈልግም። 5 ዓመት ቶለሬት ማድረግ 5-6 ዓመት ሜቢ ወደ ላይ ነው ወደታች? ወደታችማ ከባድ ነው እንዴ። ከዚህ በፊት ያለው የዴቲንግ ሂስትሪሽ ምን ይመስላል? አንድ ኤክስ ነው በስርዓት የነበረኝ። ከዛ ውጪ በጣም ፒኪ ነኝ። ጋይስ አሁን አንድ ነገር ብቻ ሩል እናስቀምጥ። እዚህ ጋር መስቀሏን አያችሁት? መስቀሏ ዝና ፌር ውስጥ አስገብቷለች። እንዴት ወጣ አርጋ ምን እኔ በቃ ኃጢአት ውስጥ ለከቴ ነው። እኔ ብናገር ኃጢአት ውስጥ ነው መገባ። አያችሁ መስቀሏን እንዲህ ውስጥ ገብቷል። እዚህ ውስጥ ነው ያለው። ጡቷ መሀል ላይ ነው ያለው እንደዚህ ማለት ነው። ይሄ ፌር አይደለም፣ መስቀል ነው። መስቀል ማለት ስትጠመቂ የተሰጠሽ አንገትሽ ላይ ነው። ወጣ አርጊው ከተዋለች ውስጥ ማን ነገር ነው። እሺ ሌትስ ጎ እንቀጥልሽ። በእድሜ የሚበልጡሽም ከአንቺ የሚያንሱም ሊኖሩ ይችላሉ። ከአራት ወንዶች መካከል እድሜ መጠየቅ አትችይም። ማቹሪቲ ቁጥር ሳትሰሚ መለካት ትችያለሽ ወይ የሚለውን እንድትፈትኝ ያደርግሻል ማለት ነው። ስለዚህ መጨረሻ ላይ ነው ማቀርብ። መጨረሻ ላይ ነው which means eliminate ስታደርጊያቸው እድሜያቸውን ይነግሩሻል። It's a very difficult challenge አይደለ? Are you ready? I'm ready. Let's go for it. I'm ready. እኔም ለመስማት I'm ready. Welcome. እሺ guys, welcome. አረ እናንተን ነው አለ እንኳን ደህና መጣችሁ። ያማን እንደ ዌልካም ትላችኋለህ። ፊታቸው ሸፍነብ እይታ እኮ የለም። አንዳንዴ እኮ ምን እንትን ብቻ ቃል መለዋወጥ ብቻ እኮ አይደለም። እይታ አይን ለአይን ስትተያይም እኮ ነው የምታወራው። በፊታቸው በመጋረጃ ከለለ አረ እናንተን ነው ትላለህ። አረ ምን ደፋሩ በእናታችሁ እንዴ! ኦሬዲ እነዚህ ልጆች እኮ ምንም የሚያውቁት ነገር የለም። ማንም ምን ይሁን ምንም የሚያውቁት ነገር የለም። ፊታቸው ኦሬዲ ተሸፍኗል። እሺ እንቀጥል። እሺ ሬዲ ናችሁላችሁ? አዎ። የዛሬዋ ዋና እንግዳችን አሁን ትገባለች። ሜሪ ያንዴ ያችላት መሰለኝ። ነይ ምረጭ። ሄሎ ማን ነው የሚያፏጫው? እንኳን ደህና ቆያችሁ። እንዴት ነሽ? So ሜር እባላለሁ። I'm a content creator. 23 ዓመቴ ነው and I'm here for the blind date ሹፍ ቲቪ ጋር wish me luck. አንድ ቁጥር ስም የእድሜሽ ጉዳይ ያዡ ችግር የለም። 23 ዓመትሽ እንደው ጥሩ ነው። አንቺ አንድ ዓመት ማለፍሽም ጥሩ ነው። 23 ዓመትሽ አክሴፕት አድርገንሻል። እሺ ቀጥይ። አሹ እባላለሁ። ዮናስ እባላለሁ። ዳንኤል ቸርነት። የእናንተ ታይፕ ምንድን ነው? አንድ ቁጥር ታይፕ የለኝም። እስከታመነችልኝ ምንም ችግር የለም። ታይፕ የለህም? Yes ረጅም አጭር ምንም ችግር የለም። 2 ቁጥር እዩ ማለት ይችላል ግን አላየሁሽ። ወይ ታይፕ የለኝም ነው ያለው ማለት የሚፈልጋት የሆነ ባይምሮ የሳላት የሆነች ሴት የለችም እንዴ? እንዴት ታይፕ የለኝም ይላል? በቃ የኔ ገቢ ነው ምናምን ነገር። ይሄ ሲሪየስ ላይፍ ላቭ አይደለም የሚፈልገው። እንደ አይነት ታይፕ የሌለው ሰው የለ። እኔ አሁን የምፈልጋት ሴት አለች። በቃ እንዲህ ብትሆንልኝ የምለው ላይሆን ይችላል ግን እንደዛ ብትሆን ብዬ መመኛት ሴት አለች። እንዴት እንደዛ ይመች? ይሄ በቃ ለእንትን ብቻ ነው የፈለገው። እሺ ቀጥልሽ። ሌሎች አሉ ስሙት። Okay, that's nice. በአጠቃላይ ያው ቆንጆ ፊት ካለ ቆንጆ ጸባይ ካለ በቂ ነው። ስለዚህ ረጅም ትሁን አጭር ትሁን ምንም
ኖርማል ነው ችግር የለም። ኦኬ እሺ 3 ቁጥር ከሴት ልጅ ፐርሰናሊቲዋን ነው ሞር የምፈልገው። ኦኬ ሎያል ልትሆን እፈልጋለሁ። ኦኬ ከዛ ደግሞ ሪስፔክት እንድታረገኝ እፈልጋለሁ። ፊዚካል ዋይዝ ደግሞ ከጠየቅሽኝ እናቴን በጣም ነው መወዳትና እናቴ ደግሞ ቀይ ናት። ሶ ቀላ ያለች ሴት ብትሆን ደስ ይለኛል። ቁመት ደግሞ ዳዝማተር ትንሽ እኔ ረዘም ስለምል ቆይ ቀይ ናት እናት ጥቁር ሴት አትፈልግም። የምትመጣዋ ሚስት እንደ እናት እንድትሆን ይፈልገው። ይሄ ደግሞ ምን አይነት ጀዝባ ነው ግን? ምን ነው እናቴ ቀይ ስለሆነች ቀይ ሴት ነው የምፈልገው አይባልም እንዴ? የእናቴ ምትክ ነው እንደ ፈለግከው? የእናቴ ምትክ የሚለው ዘፈን እኮ ድሮ ቀረ። አሁን እናትን የምትተካ ሲጀምር እናቴን ነው የሚተካው ብለህ ላይፏ ላይ ብትመጣ አትፈልግም። የእናቱን ነገር እኔ ያላራኩም ብላ ነው ኤክስፔክት የምታደርገው። እና አይ ዶንት ቲንክ ሶ የእናትህን ነገር ምትሆን ብለህ መጠየቅ አዲስ የምታገባት ፍቅረኛ ፌር አይደለም ነው። እሺ ምርጫ ልክ አይደለም። በቃ ወደድክ አንተ አሁን ጥላሃለች እቺ ልጅ ቀይ ስላልክ ብቻ። የእሷ ቁመት በጣም አጭራቱን አረኛ ረጅም ዘር ካላረጋት ችግር የለም። የትኛው ነው? አይ ቲንክ ለቁ ተረጅመ ኦኬ ያጭር ሰው ወሬ ገምች እስቲ ገምች። እኔ እንጃ ያጭር ሰው ወሬ ነው። ስለ ቁመት ሲወራ እኛም ረጅም ነን ይላል። እሺ 4 ቁጥር የኔ ታይፕ አንደኛ ናት የሆነች ሴት። ኦኬ ሁለተኛ ደግሞ ከኔ ቁመት ባትበልጥ ደስ ይለኛል። አንተም አጭር ነህ? ነው በጣም ረጅም ነኝና ከኔ መብለጥ የለባትም። ኦኬ ረጅም ኮንክ ታዲያ ምንም እኮ ብዙም አያሳስብም። አጫጭሮቹ ናቸው ጊዜ የሚጨነቁበት። ያ ኮንፍሊክት እንዴት ነው ሃንድል የምታደርጉት? ላይክ ስትጣላ ስትጋጭ ሪሌሽንሽፕ ላይ እንዴት ነው ሃንድል የምታደርገው? 1 ቁጥር ፈርስት ኪስ ጠጋ ብዬ ሰው ምንድን ፈርስት ኪስ ምንድን ነው? ማስተዛዘኛ ነው። ልክ ካፏ አንተ የታምዘ አንተ ምን አድርገህ ነው እንደዛ ነው እንዴ የምታረጋት? ምን ሆነ ነው ተረጋጋች። እሷ ራሱ ደነገጠች። ፈርስት ኪስ እሺ እንቀጥል። ከዛ ትንሽ ቆይተን እንወያይበታለን። ገባሻ? አፍተር ዘ ኪስ 2 ቁጥር ያው በመነጋገር ነው ኦብቪየስ ነው። እንነጋገራለን እና ብዙም ቶክሲክ አይነት ሰውም አይደለሁም። የራሴን ነገር ለማስረዳት ሞክራለሁ። የምንግባባ ከሆነ እንግባባለን፣ ካልሆነም ያው ጊዜ ይፈተዋል። ፒፕል ፕሊዘር የምባል አይነት ሰው ነኝ በነገራችን። ዋው ጥሩ አይደለም ግን ሪስፔክትን ደግሞ እፈልጋለሁ። ባውንደሪ የምታውቅ ሰው ነው ማለት በጣም በጣም። እሺ 3 ቁጥር ትንሽ ካልም የሆነ ጸባይም ስላለኝ ነገሩን ኢሞሽን በኢሞሽን አላቀጣጥለውም። ከዛ በኋላ ግን በጣም አልፎ ሜድ ዲስፔክት ከሆነ አይ ዊል ዎክ አዌይ እውነት ለመናገር ከሆነ። ከዛ ባለፈ ግን እኔን በጣም ያው ሃይ ቴስቶስተሮን ስላለን ወንዶች ብዙ ጊዜ አንገራችን ገንፍሎ የመውጣት ነገር አለው እና ደግሞ ሰልፍ ኮንትሮል እንዲኖረኝም ትንሽ ቦክሲንግ ሰልጥኛለሁ። በዚህ ኢሞሽኒን ያዝ ለማድረግ ነው ሞክረው ማለት ነው። አቤት ያልያዝከው ቀን ግን ጉዷ ፈል እንጂ ቦክሲንግ እማራለሁ። ቆይ ቦክሲንግ በሰልጠኑ ምንድነው የሚጠቅመው? ኢሞሽንን አብዞርብ በማድረግ ማለት መቆጣጠር። ቦክሰኛ እንደውም ስትሆን ትደነፋለህ ስለምችል። ግን ይሄ ማቹርድ ነው። 3 ቁጥር ያለው ልጅ ማቹርድ ነው። ጥቁር ሱሪ እና ቆዳ ጫማ ያደረገው ንግግሩ ራሱ በጣም ተለቅ ያለ እድሜውም ተለቅ ያለ በሰል ያለ ነው። ማቹርድ ነው። በደንብ ላይፍ የገባው ከያሽ እሱን ምረጭ። ግን ቀደም ፋውል የሰራው ምንድን ነው? እናቴ ቀይ ስለሆነች ቀይ ሴት ነው የምፈልገው አለ። ይሄ ደግሞ ኮምፕሊትሊ ሮንግ ነው። እናትን የምተካ ሚስት ችክ ወይ ገርፍሬንድ ወይ ሚስት ማሰብ የለብን። ምክንያቱም ነገ ጥፋት ብታጠፋ የእናቱን ነገር አልተካውለትም ብላ ነው ኤክስፔክት የምታደርገው። ስለዚህ እናትን የምተካ እናት ናት። ዛሴት እናትን የምተካ ሴት የለችም በዚህ ዘመን። አታስብ። እንደዚህ አይነት አይምሯችሁ ላይ እንዴት ይመጣል? አሁን በዚህ ምክንያት ወድቋል ልጅ። እርግጠኛ ነኝ አትመርጠው። እሺ ቀጥልሽ። አንድ ሁለት ነው የሚያቀርሰኛው። አንቺስ ትሞክሪያለሽ ኮምባት ስፖርት ላይ? ኪክ ቦክሲንግ የስ የሆነ ሰዓት ሰራ ነበር። አሁን አይ ቶክ አ ብሬክ። I'm very much በጣም ኢንትረስት አለኝ ኪክ ቦክሲንግ ላይ ሲመጣ። ሚቱ በነገራችን ላይ ትሬነር ዌት ኪክ ቦክስ ማን ቻለ? በዚህ ሰውነት ኪክ ቦክስ
ና ያንሻው ጭራሽ እንኳን ኪክ ቦክስ አንቺ ጂም አትገቢም። ጂም ገብተሽ አታውቂም። ታስታውቃለች። አሁን ይሄ የኪክ ቦክስ ሰውነት ነው። ዝም ብሎ እኮ በምናብ አይደለም ባይዘው ጂም መስራት። እኔ አሁን ለምሳሌ ጂም በጣም አክቲቭ መሆን እፈልጋለሁ፣ ግን አይ ካንት በቃ ስራ አለ፣ ላይፍ አለ ምናምን ነገር በቃ አይመቻችልኝም፣ አይመጣውም። ስለዚህ አሁን ኪክ ቦክስ እሺ ቀጥል እኮ ነበር። አይ እንደ አይደለም እሱ እኮ ቦክሲንግ እሰራለሁ አለ። ስለዚህ ስንጣላ ያን አንገር ላይክ አንድ ሁለት ለማረግ ታምር ያለው እና ሰክሰስፉሊ ደግሞ አቺቭ አድርጌያለሁ። ያው ሪስኩን ወስደሽ ግቢ። ሪስክ በጣም ከባድ ሪስክ ነው። ለሁላችሁም ነው ጥያቄ። በጣም አፍቃሪ ነው ብላችሁ የምታስቡት ወንድ ነው ወይስ ሴት ነች? 2 ቁጥር ወንድ ነው ብዬ አስባለሁ። ወንድ ሲያፈቅር እኮ ሁሉ ነገሩ አቅሎ ነው የሚሰበው። ቤተሰቡን ይተዋል፣ ጓደኞቹን ይርቃል፣ ገንዘቡን ይሰጣል፣ ራሱን አይጠብቅም፣ ለሷ ብቻ ነው የሚጨነቀው ምናምን ነገር። ወንድ ልጅ በጣም ሴቶች አስመሳይ ያፈቅራሉ፣ ግን ጊዜ ካልተመቻቸው ወንበር ዝቅ እያላስቸገረኝ ካልተመቻቸው ወንድ ልጅ 100% እዚህ ላይ ምንም ሴት 4 ቁጥር ራሴ ፐርሰናሊቲ ከሆነ ወንድ ልጅ። እርሶስ? ሴት ልጅ የወንድ ጓደኛ የወንድ ቤስት ፍሬንድ ቢኖራት ይደብራቸዋል ወይስ እንዴት ነው? 1 ቁጥር ይደብረኛል። ካሞን ብሮ እንዴ! እኔ እኮ ሪሌሽንሺፕ ሁሉን ወዱ እኮ አይሆንም አይደል እንዴ? ማለት ከሁሉ ነገር ነው። እንዴት ነው አንተ ህይወት ውስጥ ስትመጣች ልጅ የነበራትን ጓደኞች በጠቅላላ መተው አለባት እንዴ? ኢትስ ናት ፌር እንዴ! ጓደኞችሽ እኔ ጓደኛ አልፈልግም አይባልም፣ የምር አይባልም። ለምን? ምክንያቱም እሷን ሳይሆን እሱን ስለማላምነው። ስህተት ደግሞ የሰው ልጅ ፍጹም አይደለም፣ ያሳስታታል። ሶሪ የወንድ ጓደኛ ነው። የወንድ ጓደኛማ አያስፈልግም እንዴ! የወንድ ጓደኛ የወንድ ጓደኛማ ሌላ ታሪክ ነው። እንዴት ነው አይምሬ እሱ ጋር ቺላውት እያደረግሽ አምኜ ቁጭ የምለው? ምንም 100% ራሱ የቤተ ክርስቲያን ሰው ቢሆን ዲያቆን ሲሆን ቢሆን ራሱ አላምነው ጓደኛሽ ወንድ ነው እኮ ሴት ያለ መስሎ ነው። ይቅርታ አንተ እንደዛ ሆነ ታውቃለህ? አዎ። ስለዚህ ከራስህ ተምረህ ነው ማለት ነው። ያ ኦኬ። 2 ቁጥር ሄል ነው በፍጹም የሆነ ሳለ ሂቻነ ሂት እኮ የሆነ ሳለ ሰዓቱን ጊዜውን እየጠበቀ ነው። እኔ የምሳሳትበትን ቀን እየጠበቀ ነው። ቴንክ ዩ ብሮዬ። ይሄ ጭንቅላት የትኛው ልጅ ነው? 4 ቁጥር ነው 3 ቁጥር የተናገረው? ሶስተኛ ጥቁር ሱሪ ያደርገው ወይ ጂንስ ያደረገ ነው? በጣም የማቹርድ ነው አነጋገር፣ በጣም ትክክለኛ ያንተ። እንደው እሷ የቦይፍሬንዷን ላይፍ የምትነግረው ከሆነ ማለት ነው እንዲህ ያደርገኛል ከሆነ አውቆ ታክል እንዲህ አውቆ ነው እንደዚህ ጠርጥሪው እንደዚህ አድርጊው ሜቢ ችት እያደረገብሽ ነው ምናምን ብሎ ወደ ራሱ እንድትመጣና የዛኛውን ሪሌሽንሽፕ የማፋታትና የማጋጨት ስራ ነው የሚሰራው። ስለዚህ 100% ልክ ነው ይሄ ልጅ የተናገረው። በጣም ቆንጆ ነው፣ ጊዜውን እየጠበቀ ነው። ጄኒዊን ፕላቶኒክ ከሆነስ አይተኸው? ፕላቶኒክ ነው በጣም በቃ ጓደኛ ናቸው። እኔ ብለው ሆስቱን በጠይቀው ደስ ይለኛል ማለት ነው። ጓደኛዋ ጋር ትደውልና የሆነ ሪሌሽንሺፕ ምናምን የሚለውን ጥያቄ በጠይቀው ደስ ይለኛል። እና እናስደርጋት ነው አሁን እኔ ቪዲዮ ሳላብራራው በጣም ፖይንት ኢምፕሩቭ ያደርጋል። አይደለም ጄኒዊንሊ ላይክ ወንድሜ ነህ ስለተባልኩኝ እኔ ደግሜ I'm not taking the risk ወይ ሰደባለሁ ወይ ወንድሜ ነህ ነው። አንዱ ወንድ ጓደኛ ደውለሽ ወደሃለሁ አብሬክ መሆን እፈልጋለሁ ብትይ ምን የሚል ይመስልሻል? I kind of like you and I like would want to go out with you. የሞት ወንድሜ እንደሆንኩ ታውቃለህ። ብዙ እንትን አትንዘባዘብ። ወንድሜ ነህ ሪጀክት አደረጉሽ አንድ እና ታዲያ ዋናው ቪዲዮ ሰካለሽ ከዚህ በፊት እኔ እንጃ አይ ስክሪፕት የሚያሳቀቁኝ ነው ሪጀክት የተደረግኩት። እሺ ሶስተኛስ? ቤስት ፍሬንድ ተቃራኒ ጾታዎች ሊሆኑ አይችሉም ከሚሉት ውስጥ ሰው መደባለው እና ፍሬንድ ግን ችግር የለውም። ካናፍ የስራን ባልደረቦችም ይኖራሉ፣ አብረ አደጎቿም ሊኖር ይችላል። ከነሱ ጋር አትሁኝ ማለት አይ ቲንክ ሰልፊሽነት ይመስለኛል። ግን ቤስት ፍሬንድ የማይሆን ነገር ነው። ስፔሻሊ ደግሞ እኔ ፋይናንሻሊ የሚበልጠኝ አይነት ከሆነ ጭራሽ ነው የማይታሰበውና
ፋይናንሻሊ ብቻ አይደለም መልክም ብቻ አይደለም በቃ አያስፈልግ የወንድ ጓደኛ እንዴት ነው የሚኖራት ጊዜውን እየጠበቀ እንደም ተናግሯል እኮ ፋይናንሻልማ የሚበልጣት ከሆነ ወይ መልክ የሚበልጥ ከሆነ ወይ ፊዚካል ምናምን ትሪትመንት የሚበልጥ ከሆነ እኮ በቃ ቻውኩ ተበላኩ ጭራሽ ኮምፔር ማድረግ ትጀምራለች ኢቨን ከሱ ሳይመጣ ከጓደኛዋ ሳይመጣ ከራሷ ነገሩ ይመጣል ራሱ በቃ ፊል እያደረገችው ስሜቷ ወደሱ እየመጣ ትመጣላ ካንተ ጋር የሚያጣላትን ነገር ግጭቶችን ነው የምትፈጥረው ይሄ በጣም 100% ግልጽ ነው ማለት ነው when it comes to that yes እውነት ለመናገር I have insecure spot ትንሽ ፖዚቲቭ የሆነ ማስኪላን ኤነርጂ ነው ያለኝና ወንድ ልጅ የሚያደርገውን አይቻለው ከዚህ በፊት ሶሻል ሚዲያ የሚያደርጉትን አይተናል ሴት ልጅም እንደዛው በፍጹም ኦኬ አራተኛ ቁጥር እኔ መጀመሪያ ላይ እንዳልኩሽ ዋናው ሪስፔክት ትረስት እና ታይም ነው እና ትረስት ስላለ ሙሉ እምነቴን እንጥልባታለሁ እና ባውንደሪዋንም ልነፍጋት አልፈልግም እና ለእኔ ችግር የለውም ይሄ ልጆቹ ነገር ይመቻቻል ፈልጓል ችክ ጠሮባል እንዴ የአራት ቁጥር አራተኛው ሰፊ ጅንስ ያደረገው ችክ ጠሮበታል የምር ነው ምን ችክ ጠሮበታል እንዴ ሁሉ ነገር አክሴፕት አደርጋለሁ አይ ችግር የለውም ጓደኛ የሚኖራት ምንም ነገር ይኖራት ችግር የለውም ጥቁርም ቀይም ምንም ትኖር ስራ የሚኖራት ምናምን አይኒ ፐርሰናሊቲ ምናምን አልፈልግ ሴት ብቻ ነው የምትፈልገው አንተ ብሮዬ ምንድነው ምን እሺ ሴት ብቻ ለምንድነው ሽጉራ ብቻ የምትፈልገው እሺ እንቀጥል እሺ ቺት አድርጋችሁ ታውቃላችሁ ወይ አንድ ቁጥር አዎ what ዲ ቺት ብታረግ ራስ እዚህ ቦታ ልትመርጥ እኮ ነው እንዴ ቺት አድርጋለሁ ብለህ ትናገራለህ ኖ እኔ አንዳንዴ ግልጽነት ጥሩ ነው ግን ኦቨር ግልጽነት ግን አይነፋኝም ያው ኦቨር ግልጽነት ነው እንዴት ቺት አደርጋለሁ አላሽ በቃ አሁን አትመርጠም በቃ ላሽ አዎ ጮክ በል ሃይ ስኩል ታይም ላይ አዎ ተፈጥሯል ከዛ ውጪ ከወጣ በኋላ ሃይ ስኩል አልተፈጠረም ሁለቴ ይሞታል አንድ ሰው አሃ ቺት አድርገ ከዛ ስትጣሉ ደብሮሃል ነው ወይስ ማልፈልገውን ሰው ስላሳጣኝ ተመርቤበታል ለምን ቺት አደረክ ታዲያ ስህተት ልጅነት ሁለት ቁጥር አረጋ አለቅ ጭራሽ እድሎችን ተፈጥሮ ነበር ዶዛ አረካቷ ሰልፍ ኮንትሮል ሳለ ብታረግ ሲቆጣ አድርጋለሁ ማካበር ምን አይደለም ዋው ሶስት ሃርድ ነው መልሱ ምክንያቱም ቅድም እንደነገርኩሽ የራሴ ፕሪንሲፓሎች አሉኝ እሱስ ፕሪንሲፓሎች ደግሞ አንደኛው ደግሞ ሎያሊቲ ነው ሶ ለዛ ነው ኦኬ አራት የኔ ምላሽ የሚሆነው አርጊው አላቅም ማረግም አልፈልግም ኦኬ አንድ ሰው ኢሊሚኔት ታደርጊያለሽ ማን እንደሚሆን እና ምክንያትሽ It's very difficult. I like their answer. ደስ ይላል ይሉ I would have to go number 3 በጣም ደስ የሚል አስተሳሰብና like principle everything ደስ ይላል except he said if she has a best friend አለ ጓደኛ ቢኖራት like ከሱ financially ትንሽ በለጥቢ insecure ይሆናል በቃ ያመቻቸሽ ነው like ያቺ ልጅ አንቺ ከሆነች ልጅ ያመቻቸሽ ነው በቃ ሴት ነው የፈለገው በቃ ሴት የሆነች ጾቷ ሴት የሆነች ሴት ነው የፈለገው እንዴ ሁሉ ነገር እንዴ ሴት አክሴፕት ያደርጋል እንዴ የሆነ እኮ አለ ባይብሮ የሚሳል ነገር አለ እኮ እንዴት እንደኔት ሴት ያመቻቸሽ ነው ፋራ ነሽ ያንተ ከሆነች like ያንተ ነች 3 ቁጥር እባክህ ሪቪል ላክ አዎ አለ አሪፍ ልጅ ነው ይሄ ቅድም ስለ እድሜ አውርተን ነበር አይደለ yes እድሜው ስንት ይመስላል 26 27 28 አፒራንሱ what do you think መጀመሪያ very sharp በጣም አሪፍ ነው to be honest sharp እና እንትን ያና አስተሳሰብም ደስ ይላል አሪፍ አስተሳሰብ ነው ያለው ሲንክሪቲ ነው I think ሊሚት ያደረገኝ ያ ሶፍት ነች you are right በጣም ብዙ ሴቶች ባይዘው ሬድ ፍላጋቸው ሶ እሱን ነገር ለማስተካከል ይሄ በጣም አሪፍ ምርጫ ነው thank you አመሰግናለሁ እሺ alright እናመሰግናለን ኦኬ ከሴት ላይ የምትወዱት ፊቸር ምንድነው አንድ ቁጥር አይኗ ኦኬ ሁለት ወገቧ ሽባይ ወላ ወገቧ ነው ወይስ ያ አሃ ቦርጫዋ አይመችም ማለት ነው ቦዲ ቢልደር ስለሆንኩ አይመቸኝም ብዙ እሺ አራት ይሄ ነው የምለው ነገር የለኝም ግን ፈገግታ በጣም ይማርከኛል
ከና ከራሳችሁ የምትወዱት አንተ ሰውዬ ግን ጤነኛ ነው እንዴ? 3/4 ያለው ይሄ ቡኒ ጨው ሁሉ ነገር ሁሉ ነገር ፈገግታ ግን ደስ ይለኛል። ፈገግታ ሁሉ ፈገግታ አለኝ ለበለለ እንዴ ፈገግታ ይላል እንዴ? የሆነ ነገሯ መውደድ አለብህ። እኔ አሁን ለምሳሌ ድሮ ኤሌመንተሪ ሃይ ስኩል ምናምን እያሉ ላይ በኮሌጅ ላይፍ ላይ የሴት ልጅ ምኗ ደስ ይላል ቢልኝ ጸጉሯ ደስ ይላል። በቃ እኔ ጸጉር እወዳለሁ። ሴት ልጅ ጸጉር ሲኖሯት ደስ በሚጤጥያ አምፖሎ ምናምን ጸጉር የሌላት ምናምን ነበር የምንለው። ግን እየበሰልኩ ማቹርድ እየሆንኩ ስመጣ እያደግኩ ስመጣ ግን ማለት ትልቅ ስሆን ማለት እያደግኩ እላለሁ እኔ ትልቅ ስሆን ዳሌ ግድግድ ዳሌ ነው የሚመቸኝ። ሶሪ በጣም ዳሌ በቃ ፍላት የሆነ ቶሚ ያላት ላይክ ቃሪፍ መልኳም ቆንጆ የሆነ እኔ መልክ ቀይ፣ ቢጫ፣ ጥቁር ምናምን ችግር የለብኝም መልክ ላይ። ከዛ ያው ኢንሳይዷ ደግሞ ያው ወደፊት ነው ስታውቀው አታውቁም። ግን ላይክ ፊዚካሊ ከተባልኩ ግን እኔ አሁን የምጠቃው ዳሌ ቢኖራ ደስ ይለኛል። ዳሌ ሲባል በጣም ግድግድም መሆን አይጠበቅበትም። በቃ መካከለኛ ሚጥጤ ፍላት ግን ነው ከዝርዝሬ ውጭ ነው በዚህ ሰዓት። እሺ እንቀጥል። ባይሴፕሲን ወደዋል። ይህ ልጅ ግን ምን ሆኖ ነው ሶስተኛው ቁጥር 10 ቢልደር ባይሴፕሲን ምናምን እንዴ ሰርተን ያመጣኸው እኮ ምንድን ነው? በጣም አስጨነቅን እኮ። እሷንም አስጨነቀት፣ እኔም ተጨነቁ። ምንም የለኝም አትራይዚ ተመልካቾችም ተጨነቁ። ተው እንጂ አንተ ልጅ ጎበዝ። አንድ ቁጥር አይኔ የተለየ አይን ነው ወይስ ያምራል? ሺዝ ስማርት ነው። አይኔና ፀጉሬ በጣም ብዙ ይወድልኝ። ፀጉር ምን ይላል? ኦኬ እሺ 4 ቁመቴን እኔ አይን፣ ፈገግታ፣ ቁመት፣ መልክ ሁሉ እነዚህ ስፔሲፊክሊ ምለው የለም። ሽሬድድ ጋር አይመችም። በጣም ሽሬድድ የሆነ አንቺ ደግሞ ራሱ ወዳድ ነሽ። አንድ ነገር ምረጪ። ምን አይነት ነው ወንድ ልጅ የሚመችሽ? አይኑ፣ ቁመቱ፣ ፈገግታ ምናምን ትላለች እንዴ? ሁሉን ነገር አትምረጭ እንጂ የሆነ ስፔሲፊክ። ሁላችንም እኮ ሁሉን ነገር ፐርፌክት የሆነ ነገር እንፈልጋለን አይደል? ግን የሆነ አንድ የሆነ በቃ ደስ የሚላት ነገር የሆነ ነገር መምረጥ መቻል አለ። ሁላችንም የሆነ ንክት የሚያደርገን በቃ ውስጣችን አይምሯችንን ዋው የሚያስብለን የሆነ ፓርት ይኖራል። የሴት ልጅም የወንድ ልጅም ጉዳይ ይሄ ፐርሰናሊቲው፣ ከዛ በኋላ ላይፍ ስታይሉ ምናምን የሚለው እንዳለ ሆኖ ማለት ነው። እሱ ያው ወደፊት ነው። ግን እንዲህ ስታይ ዋው የሚያስብል የሆነ ነገር ያስፈልጓል። እና በተቻለሽ መጠን ምረጪ እናትዋ። የለብኝም አመለርበት ምንድን ነው ቻቢና ቴክ ነገር ነኝ። ፊከን ቴክ ነው ያዙ ነው። ጂም ትሰሪያለሽ? እኔ ሰራ ነበር አቁሜያለሁ። አንተ ሰውዬ ግን ምንድን ነው የምትለን? 10 ጂም የምትለው 3 ቁጥር ያለው እንዴ ምንድን ነው የምትለን? አንተ ስለምሰራ ሁሉም ጂም መግባት አለበት እንዴ? ኧረ ፍታ። ፐርሰናል የሆኑ ነገሮች አጋጥሞኝ ምናምን በዛ ምክንያት አቁሜያለሁ። ታመሜም ስለነበር አቁምኩኝ። አንቺ ጂም ገብተሽ አታውቂም። ጂም ገብተሽ አታውቂም። ሰውነትሽ ያስታውቃል። ጭራሽ ጂም አታውቂም። አንቺ መንበርሺፕ ከሆንሽ ጂም መንበርሺፕ ተመዝግበሽ 1 ወር ሁላ ሰርተሽ ወጣሽ ከሆነ እኔ አመት እከፍላለሁ። አይደለሽም? አትዋሽ። ይሄ ነው የሚያስጠላኝ። በቃ እኔ ያስገባሻለሁ በግድ። አብሮ የሚሰራ ሰው ነው ጂም ባዲን የፈለከው? ኖ ወይ እንዲህ አይደለም። ኢንጆይ የሚደረግ ቦታ ስለሆነ ጂም። አዎ ቴራፒ በይው እኮ ጂም ኢንጆይ የሚደረግበት ቦታ ጂም። በጣም እኔ አሁን ኢንጆይ አድርጌ የሚሰራው ቦታ ነው ለአንተ። አዎ ለእኔ ግን እፈጋለሁ። እኔ አሁን ይደክመኛል ጀኒዊሊ። እና እዛ ጋር አስበው ኮንቨርሴሽን ለማውራት ሞክራል እያለከለኩኝ ላወራ ነው ማለት ነው። እንግዲህ እንደየትሬነሩ ይወሰናል። እኔ ብዙ አላፈጋሽ። አይ እኔስ ኬክ ቦክሲንግ የምትችል ከሆነ ችግር የለውም። እሱን ደግሞ አንቺ ብዬሻለሁ። ጁጂትሱ ምናምን የምትችይ ከሆነ እኮ ጁጂትሱ አለ። እኔ አላልኩም፣ እሱ ነው ያለው። ሬድ ፍላግ የምትሉት ሴት ልጅ ላይ ዋናው ጥያቄ ሬድ ፍላግ ምንድን ነው? በቃ ሴት ልጅ ላይ እኔ በቃ እንደዚህ ካረገችኝ ነው አልፈልግም የምትለው። አሁን እዚህ ጋር ነው መብሰላችሁ የሚታወቁ። ይሄ 4 ቁጥር ያለው የሰፊ ጅንስ ያደረገው ሁሉ ነው፣ ምንም ችግር የለውም። ከዛ ውጭ የለም። ምንድን ያለ እና በጣም ታይም እፈልጋለሁ። ምን አለ? እኔ አላልኩም፣ እሱ ነው ያለው። ሬድ ፍላግ የምትሉት ሴት ልጅ ላይ ዲስሪስፔክት። ከዛ ውጭ የለም።
እና በጣም ታይም እፈልጋለሁ ለእሷ ታይም ስለምሰጣት እኔም ታይም እፈልጋለሁ። ሁለት ቁጥር ዲስሪስፔክት ብያለሁ በቃ። አዎ ሜቢ ከፓስት ሪሌሽንሽፕ ላይ ሬድ ፍላግ ነው ብላ ያስከው ነገር ካለ ብዬ ነው። በጣም ክሊንጊ ስትሆን አልወድም። እንደውም አሁን አስተውስኝ በጣም የምታስጨንቀኝ ከሆነ አይመችም። ነበረች ከዚህ በፊት የነበረች አስተውስኝ። ኦኬ አንድ ቁጥር እኔ ሬድ ፍላግ በሚለው አላምንም። መቀየር እችላለሁ፣ እቀይራታለሁ ምንም ብትሆን። ወይኔ ጉዴ! ሰው ጋር ስለምግባባ ወይኔ መቅደም ጉዴ! ላለበት ነገር ጊዜ ማሰጥ። ወይኔ ጉዴ! ይሄ ልጅ እኔ አቃጥሎ ሊደፋኝ ነው። የአራት ቁጥር ያለው ልጅ አቃጥሎ ሊደፋኝ ነው ጋይስ። ወይኔ ጉዴ! ምንም ሬድ ፍላግ የለኝ። ችት አርጋ ስትመጣ ምንም ያ ሬድ ፍላግ አይደለም። ሳትፈቀደ ክሬዲት ካርድን አውጥታ ብትጠቀም ያ ሬድ ፍላግ አይደለም እንዴ? ሁሉ ነገር አይ ችግር የለውም ይላል። ይሄ ሴት ነው የፈለገው። እሷ ራሱ ገርባታል። ለጓደኛዋና ለእኔ የምሰጠው ታይም እኩል ከሆነ አሁን እዚህ ጋር ጥሩ አይመጣም። እሱንም ቢሆን እቀይረዋለሁ። እሱ ሬድ ፍላግ ባብ ዘ ቢልደር ነው አላምንም እንደዚህ። ኦኬ አንድ ሴት ለምሳሌ ሜሪን አያችኋት፣ ወደዳችኋት የሆነ ቦታ ብር መሬት ላይ ሳትጥሉ ፒካፕ ማድረግ ካለባችሁ እንዴት ነው የምታደርጉት? ለምሳሌ አሁን ሜሪ እንደዚህ ሳላያት የሆነ መልኳ ከረሚላ ቢሆን ተመጦ የሚያልቅ አይመስልኝም። ከኔ ነው አንተን ያያት እንዳልዋሸውም እርግጠኛ ነኝ በዚህ እና ያው መልአክ ስለማይታይ እስካሁን አላየናት። እንውጣ እንዴ! እሷ ካየችኝ አትኖሩም ነበር። እሰይ ወገን ይዘው ኧረ 10 ከ10 ቅልጥ አታየኝም እንዴ? ሜቢ አለ ወደ ፒካፕ ላይን ኮርኒ ነው፣ ግን ፒካፕ ላይን የሚጠጋ ነገር አለ። ዳምቤል ነሽ ላንሳሽ? ኧረ ኖ ወጥቼ ባሰሽ ደስ ይለኝ ነበር፣ ግን ከጂም ጋር የተነካካ ነገር ነው። ኧረ ጭራሽ አይደለም፣ ሙክክ ነው የምትይው። ሂደን አንድ ላይ ዳምፔል እናንሳ ይለኛል። ትሬድሚል ላይ ብንሮጥ ምን ይመስላል? ዳራ አይደለም ፈርስት ዴታችን ቁጥር ይዣለሁ። ካወቅሽው ሽልማት አለሽ። ከስንት እስከ ስንት ነው? ከ1 እስከ 10። ኦኬ 6 አይደለም 5 አይደለም 9 ልክ ነሽ። 09 02 እኔ ነኝ ግን ስልክ ቁጥር የምቀበል። ሽልማቱ እሱ ነው። ፓዝ ምንድን ነው የልጅ የሚቀበጣጠረው? ምንድን ነው? ገና እኮ ዴት አልጀመርክም። እሷ ናት እኮ መራጯ። ምንድን ነው እንደዚህ አይነት ታክሲ ላይ ነው ታክሲ ከጎን እንዴት ነሽ ምናምን ነገር ወዴት ነሽ ምናምን እስቲ እጅ ጽሁፍሽ እንዴት ነው? እስቲ ስልክሽን እዚሽ ላይ ጻፊያት ብለህ ስልክት ይሄ እንደዛ አስመሰልኩ። ይሄ ግን ምርጫ ነው፣ እየመረጠሽ ነው። የፕሮግራም ይሄ ከውጭ የተቀዳ ነገር ነው ፕሮግራሙ። ግን አይ ኢንተረስትድ ለማየት ይሄን ነገር ግን ብዙ ተጎዘጎዘ ነው። No bro, ተረጋጋ። calm down. እሺ እንቀጥል። አንተ ነህ ፕራይዙ። ቶክሲክ ለመሆን አለም እዚህ ጋር አልክ እንጂ ነው። እሺ 4 ያው እንደ ቦታው ወስኜ ሂጄ ማዋራት ነው ይመስለኝ። አፕሮች ታደርጋለህ አይተህ የተመቸን ሰው? መጀመሪያ አይን ኮንታክት ነው የምትፈጥረው። አይን ኮንታክት ያ። እሺ እኔ አሁን ለምሳሌ በአካል እንዲህ ለማያውቀኝ ሰው ስታይ እንዲሁ እየጸለይኩ ነው መጽሐፍ ቅዱስ ይዤ ምንድን ነው እምነት ቦታ ላይ ይቅርታ አድርጉልኝና እንደዚህ ነገር አልሞክርም። ግን እኮ አሪፍ ነው። ቤተክርስቲያን ለምታገኘው ሰው እኮ ይሻላል ተማምለህም ለመውጣት። የት ልትወስድ ይችላላችሁ? ዴት እንውጣ ይባል you asked me out የመጀመሪያ ዴት የት ነው የምትወስዱኝ? ዋናው ጥያቄ ወንድ ልጅ እዚህ ጋር ነው የሚለየው። ቤተክርስቲያን በል የሆኑ የተጎዱ ሰዎች አሉ ምናምን ነገር አዛውንት ምናምን እነሱ ጋር ሂጅ አብረን እንረዳቸው ምናምን እናደርጋለን እንጂ መቼም ማርከስ ሬስቶራንት ይዤ እሄዳለሁ እንደማትል ተስፋ አደርጋለሁ። ኮሊደሩ አሪፍ ነው። ፈርስት ስትሪት ላይ ሌላ ቦታ ልወስዳት አልችልም ስልሽ በቴክስት አሁን ወሬያችን አሪፍ ከሆነ ጀስት ሲኒማ ምናምን ፓርክም አለ ቀጣይ ወደ ካፌ እየተባለ ጀስት ቦታው ማተር ያደርጋል ብዬ አላስብም። በሁሉም ቦታ ፍቅር ስለምሰጣት
ኦኬ ሁለተኛ እኔ አክቲቪቲ ዴት ቢሆን ደስ ይለኛል። የእሷን ካራክተር በደንብ ለማወቅ ስለምፈልግ ኮፊ አፍተር ዋርድስ በቃ አክቲቪቲ ማለት ነው። ያው ቦሊንግ፣ ጎካርት ምናምን ጌም መጫወት ማለት ነው። ኮምፒቴቲቭ መሆኗ ማየት ፈልጋለሁ ምናምን አርኬድ ይዛል ልትሄድ ማለት ነው። ለምሳሌ የሆነ በሆነ ጌም ውስጥ የእሷን ካራክተር ማየት ይችላል። ፈርስት ዴት ያው ኮሚኒኬሽን ለመፍጠር ስለሆነ ኮፊ ሃውስ። ቢፎር ኢሊሚኔሽን 2 ጥያቄ ከራሴ ባህሪ ይሄንን ባስተካከል ደስ ይለኛል የምትሉት ምንድን ነው? አንድ ቶሎ ተናዳጅ ነው። እሱ ብቻ ነው ወይስ ብዙ አለ? ግን ቆይ ቅድም ስናደድ ስማት አለው ብለህ ነበር? ሶስተናደድ ስማት አለው ነበር። ስናደድ ስማት አለ ነው። ዋው ይሄ ማይቀር ነው። ግን እሱን ላለመጣላት ማይቀር ነው ብሏል። ሁለተኛ ፒፕል ፕሊዘር መሆኔን በጣም ፍቅር መስጠት ከጀመርኩ አላውቀውም። ስለዛ ኢን ኤኒ ዌይ ራሴን ከመጎዳት ለመጠበቅ ማለት ነው። ግን ለማንኛውም ሰው አይደለም ይሄንን ሳይዴን የማሳየው። 4 እኔ ደግሞ ለሁሉም ሰው ቆይ ደካማ ጎኑ መውደዱ ነው። ላይክ በጣም በቃ አፍቃሪ ነኝ ቃኔ ከሰው ውጭ ነኝ ይላሉ አይነት ነገር ነው። አሁን አንደርስታንድ ምን እንዳለ። እሺ እንቀጥል። ትረስት አደርጋለሁ ሰዎችን ትረስት አደርጋለሁ ሳይሆን እኔ እታመንላችኋለሁ። ጥሩ ነገር እኮ ነው። ለእኔ ሲመለስ ደግሞ ያ ነገር እኔ የሚጎዳ ነው በብዛት የሚሆነው። እንዴት ለማስተካከል ታስባለህ? በገደብ። በምን ገደብ? በገደብ። እሺ ገዳ እያልክ መስሉኝ እንጂ ዋጋ ሁላችሁም ከቤተሰብ ጋር ነው የምትኖሩት ነው? አንድም ሀፋፍ። what do you mean ሀፋፍ? ክለብ ያበዛል። እንዳይመረጥ ነው አንተ ልጅ ብሎ እዚህ ጋር አይ ኖርማል ነው እንዴ? ንገረኝ። ላይክ የራስህ አለ ነው ወይስ የቤት በሚል አንድ ሰው ኢሊሚኔት ማድረጊያ ጊዜሽ ደርሷል። አንድ ሰው ይጣላል። ይሄ ሁሉም አክቹሊ መልሳቸው የመጀመሪያው ሰው ነው። አንድ ቁጥር ነው። I told you first date ተበላ። የመጀመሪያው ልጅ ተበልተሃል። ቀደም ፈርስት ዴት ሲባል የተወስዳታለህ ኮሪደር ምናምን ፓርክ ምናምን ትላለህ እንዴ? እንደዚህ ኢንተረስትድ በቃ አይምሯቸው ላይ የሚቀር ነገር ነው እንትን ማለት ያለብህ መናገር ያለብህ አልቻለበትም። ሲኒማ ምናምን it's when I was like young age ላይ ያለኝ እና አሁን እንደዛ ማድረግበት ሲኒማ ምናምን ፈርስት ዴት መሄድበት አይደለም። ኮንቨርሴሽን የሚመች አንቺ ሺሻ ነው የፈለግሽው? እሺ አንድ ጥያቄ ልጠይቅህ። አላየሁት። ሶ እድሜውን ገምቺ ከመውጣቱ በፊት እስካሁን ከሰማሻቸው መልሶ 21 ያ 21 ለምን አልሽ? ሲኒማ ስላለሽ ነው ወይስ? kind of usually ትልቅም ነው actually አሁን እንደዛ የሚል ሰው አለ። ግን ኦኬ ከ21 እስከ 22 ገምታ። 21 እስከ 22 እሺ እባክህ ውጣ። እባክህ ውጣ ወዳጃችን። ኦ ሜን Was I right? Your age? ደርሰሽበት 23 21 told you. What do you think of his features? Very simple fit. I like this year. Actually, I like your hair. I like your eyes actually. ቅድም ብሎ ነበር. Your eyes are your best features right? በጣም የሚያምር lashes እና አይን ያለ. I like it. እሺ አንተ ስለሷ ምን ታስባለህ? ኧረ ቆንጅዬ ነች። ኮገባጅ ምን ነው? ኮገባ በታች አልሰማሁትም። እስኪ ብልዚ በቫር ይታያል። ኮገባ በታች ነው ያለው። ያው ዳሌ ለማለት ፈልጎ ነው፣ ግን ተናዷል። ታውቃለህ፣ ቆሞ ለማውራት እራሱ አልፈለግም። ጋይስ ተናዱ ነጥናጣ አለመመረጡ። ትቅረብ ብሮዬ ትቅረብ። ብዙው አትራክቲቭ አይደለች ማስተሳሰቧን። እኔ ይቅርታ አድርጉልኝ አልወደድኩትም። እሺ የመጨረሻ ራውንድ ነው ይሄ። 3 ጥያቄ ከጠየቅሻቸው በኋላ ይወጡና እነሱም ጥያቄ ጠይቀውሽ ፋይናሊ አንድ ሰው ፒክ ታደርጊያለሽ። ኦኬ ኮክ ማድረግ ትችላላችሁ ወይ? ለጥያቄ በጣም ስለጠየቅሽኝ ጥያቄ በጣም ደስ ብሎኛል። በሚገባ actually ጂም ስለምሰራ I think ፕሮቲን የሌለው ምግብ ኩክ ማድረግ ትችላለህ ወይ? አርገሽ አዴማ ምን ጠይቀኝ እስቲ። የማልችለው የለም ነው ያበሻም ትችላለህ አዴና ደግሞ እጅ በጣም ነው የሚጣፍጠው።
ቤት እኔ ካልሰራው እንደውም ይደብራቸዋል። ስለዚህ የጾም የፍስግም የሀበሻ ምግብም ላይክ ዌስተርንም ትችላለህ። እና የሆነ ክሬቲቭ ነገር መስራት ይመቸኛል። እኔ አሁን ሽንኩርት ያለው ምግብ አለ። ሽንኩርት ያለው ምግብ ማለት ላይ ሽሮ ላይ አሁን ጭራሽ አይገባበትም ነው የምለው። ሽንኩርት እኮ ማጣፈጫ እኮ ነው። ሽንኩርት እኮ አፍጦ የሚቀራው እኮ ሳይበስል ሲቀር ነው እንጂ ከበሰለ እኮ ሽንኩርት አይታይም። እንዴት ነው ሽንኩርት የሌለው? ወይስ ከጊዜ በኋላ ከልጅነት ጀምሮ ነው። ሌላ ላይ ደግሞ ሲፈጥ ደስ አይለኝም። እኔም እንዳንቺ ነኝ ማረም እውነት አልወድም። ኦኬ አስቤዛ በጣም ነው የምትቀንሱት አብራችሁ። የሽንኩርት ዋጋ ፍርፍር ላይ እና ሽሮ ላይ ግን እንዳንሹ ቢደቅም መግባት የለበትም። ባዶ ሰለት ቲማቲም እንዲገባ አልፈልግም። ቲማቲም አልወድም። ሽንኩርትም አለ እንዴ ፍርፍር ያለ ቲማቲም እና ሽንኩርት ምንድነው ልጅ ምንድነው የምትበላው? ማለት ሆዷ በጣም ወፍራም ናት ምናምን ዲስሬስፔክት አይደለም ጋይስ፣ ግን ወፍራም ናት። እንደምትገለገል ብዙ እንደምታስገባ ያስታውቃል። ሆዷ በአፏ ብዙ ምግቦች እህሎች ይገባሉ፣ በጉሮሯ ይወርዳሉ፣ ያስታውቃል ፊዚካል። ግን ቲማቲም እና ሽንኩርት የሌለው ነገር ምንድነው? እሺ ሽንኩርት ሲቀር ቲማቲም ኤክስኪውዝ ሚ እናት ምንድነው እየበላሽ ያለሽ ነው? ለዚሁ ለሶሻል ሚዲያ ብለሽ ነው? ኦኬ ትንሽ ተጠጋ ወደ ካሜራ። ለዶሮ የሚሰጥ ነው። እንዴት ነው የሚሰራ ልንገርህ። ዘይት፣ በርበሬ፣ ጨው፣ ማሰል ውሃ ከተቁላላ በኋላ ውሃ ትጨምርበታለህ። ከዛ ሲንተከተክ ፍርፍር፣ ከዛ ክኖር ትጨምሪያለሽ። ፍርፍር በቃ ይቻላል። መለስተኛ ፍትፍት ነው። እንደዛ ነው። ሽሮ ላይም ባዶ ሽንኩርት ጭራሽ ታስሞክርኛለሽ? ይቻላል። ስለዚህ ምግብ መስራት ትችላለህ? 4 አዎ ብዙ ጊዜ ቤት ውስጥ ለራሴ የምሰራው ነኝ። ኦኬ ዌስተርንም የሀበሻም? አዎ እችላለሁ የሀበሻ ምግቦች። ከሴት ልጅ ላይክ ግሪን ፍላግ የምትለው ምንድን ነው? ከሴት ልጅ ረጋ ያለች ብዙ ወጣ ማትል ምናምን ሰው ሪስፔክት የምታደርግ የትኛውንም ሰው ማለት እራሷንም ሪስፔክት ማድረግ የምችል። ዱ ዩ ድሪንክ? አሁን አንተ ትጠጣለህ ምናምን? አልኮል የትኛው ነገር አልጠጣም፣ አይመቸኝም። እዚ ብከስ ስለማትፈልገው ነው ወይስ ቦዲ ቢልደር ስለሆንክ ነው? እሱ ማለት የሆነ ሳሌ እንትን አልኩትና ከኔ ጋር የሚሄድ ነገር አይደለም። 4 ቁጥር ትረስት ካረገችኝ ሪስፔክት ከሰጠችኝ ለእኔ እሱ ነው። አንተስ ዱ ዩ ድሪንክ? አልጠጣም፣ ግን ለፋሚሊ ለበዓል ምናምን ጊዜ ወይን ምናምን ይፈቀዳል እኛ ቤት። ከአንዳንድ ብርጭቆ በላይ አይፈቀድም፣ አንዳንድ ብርጭቆ ግን ይፈቀዳል። ውጪ ስትወጣ ግን ከአንድ ሁለት በላይ አትልም? መውጣት አልወድም። ኦኬ ኦኬ። ፈርስት ዴት ላይ ሌላ ሴት ጓደኛዋን ይዛ ብትመጣ ምን ታደርጋለህ? 4 ቁጥር እኔ እንዳልኩ ነው፣ ብዙም ችግር የለብኝም። ሌላ ጓደኛ ይዤ ነው የምለው ፈርስት ዴት ገና አልተዋወቅንም። በስልክ ነው ማውቃት ወይ በቻት ነው ማውቃት። ፈርስት ዴት ላይ ላውራ ተዘጋጅቼ ባይምሮ በቃ እንዲህ እላታለሁ ብዬ መጥቼ ከሴት ጋር ብትመጪ ምንድን ነው ማሰበው? በቃ አልፈለግሽኝም እስቲ ሌው በቃ ምናምን ብቻዬን ከመሄድ ምናምን ነገር ሌው ብለሽ ዲስሪስፔክትም ነው ሲጀበር ማለት ፈርስት ዴት እንኳን ፈርስት ዴት እና ማለት ነው። ከዛ በኋላ በሲሪየስ ተቀጣጥረን እኔ ጋር የምትመጪ ከሆነ ከሰው ጋር እንድትመጪ አልፈቅድም። ግን ኢንኬዝ በቃ የሆነ ቦታ ሆነሽ ከሆነ ደው የዚህ ሊንክ ስትይ ሲሄድ ከጓደኞችሽ ጋር ልትሆኚ ትችላለሽ። ግን ፐርፐዝሊ ተደራርገን በቃ እንደዚህ አፖይንትመንት ተያይዘን ተጋይ ስንገናኝ ግን ኔቨር ከሴት ጋር እኔ መስሜ ጥጥም። ግን እናንተ ያው ጠሮባችኋል፣ ምረጧት። አሁን ከሴት ጓደኛሽ ጋር ብትመጪ አከብርልሻለሁ። ለአንተ ምንም ዲስኮምፎርት አይሰጥም? የሆነ ውስጤን ትንሽ ቅር ሊል ይችላል። ማውራት የምፈልገው ነገር ጀስት ሰው ባለበትም የሚወራ ነገር ስለሆነ ይመስለኛል። እንዲሁም ከአንቺ ጋር በደንብ ሳውራ እሷም ነጥብ ትይዛለች። ፖይንት አለ። ባይ ዋን ጌት ዋን ፍሪ ልታደርገው እውነቱን ነው። እኔ ሳትነግረኝ ከሆነ በጣም ነው እናደው። አሁን እንደዚህ መጋበዙ ላይ ፋይናንሻሊ ምናምን ሳይሆን እኔ እሷን ፈልጌ ነው እሷን ለማግኘት ነው የመጣሁት እና አክቹዋሊ ደብል ዴት ምናምን ከሆነ ችግር የለውም። ይዘና ካለችው ችግር የለውም። ግን ሳትነግረኝ ምናምን እሷን ለማግኘት ፈልጌ እንጂ ኦፕን አፕ ሆኜ እሷን ላዋራት አልችልም። ከማየትሽ በፊት እነሱም ሴሌክሽንሽ ማን እንደሚሆን አሳይ። ኤሊሚኔት የምታደርጊው ሳይሆን ጀስት ከሰማሽ ውስጥ This is the fun part.
It's interesting and it's very hard. Well, that's the show. ከዛ እንደገና ሲወጣም መምረጥ ይችላል ሰው ኦቨርኦል ከሆነ alright እሺ ሁለታችሁም ወጣችሁ እድሜያቸውን ገምች I forgot okay 23 24 እሺ the bodybuilder አራት ቁጥር ደግሞ 23 22 24 እስከዛ ድረስ ያለው ሬንጅ እንደዛ ነው ገምቹ ማለት እንደዛ ናቸው እሺ እባካችሁ ውጡና ተዋውቃት እንውጡ ውጡ ቦዲ ቢልደሩ ጥቁር ልጅ ነው ኳላ ዝም ብዬ ልገምት እኔ ቪዲዮን አላየሁትም የመጀመሪያ ነው ኳላ ያለው ደግሞ ቀይ ልጅ ነው የመጀመሪያው ጥቁር ነው የኋለኛው ቀይ ነው የመጀመሪያው ደረታ ነው ቦዲ ቢልደር ነው ብላ ይሄኛው ደግሞ ቀጭን ነገር ዝም ብዬ ገመትኩ አሁን እናንተ ናችሁ ጥያቄ የምትጠይቋት እሷ ሳትሆን ማለት ነው ኦኬ እሺ የኔ መጀመሪያ ጥያቄ እድሜና ማሽሩድነት ያገናኛል not really ስለዚህ አሁን ከእድሜሽ በታች ዴት ታደርጊያለሽ very hard question I might ግን ሁሉም like በአስተሳሰብም ነው ብዬ አስባለሁ 30 ዓመቱን ከዛ በላይም ሆኖ እንደ ልጅ ሊያስብ ይችላል ዋናው አስተሳሰብ ነው ግን I might ነው ታናሽ ሴት ልጅ ታናሿን ማግባት የለባትም ሜቢ አንድ አመት it's not that much big so አንድ አመት ይሁን ከዛ በላይ ግን 2 አመት 3 አመት የሚበልጥሽን ወንድ ካገባሽ ለጥቅም ነው የሄድሽው ማለት ነው የሚያገቡ እኮ ለጥቅም ነው የመጣው ማለት ነው አንቺ እንደዛ እድሜ የምትበጩና እሱ ትንሽ የሚሆን ከሆነ አዛ ነው የሚያደርግሽ አይሆን አንድ አመት ቶለሬት ላደርግ እችላለሁ ሜቢ yes thank you እኔ ማስበው ነው እንጂ ልትታው I don't know much for the business good question አራት ነው that's ትልቅ difference maybe I don't know ትንሽ ከብዳል ስንት አመት ነው ዴት አድርገህ ታውቃለህ አንተ በእድሜ የሚበልጥህን ሰው ፍላጎቴ እንደውም እሱ ነው ፍላጎትህ እሱ ነው ከውሌ ምናምን ሙሉ ለሙሉ ባልሆንም ማሹርድ ነኝ ብዬ አስባለሁ እና ከኔ ብትበልጥ ደስ ይለኛል I feel like you're 20 no 20 ያስካት 24 yeah okay ገምተሻል ልክ ነው 23 okay እመስላለሁ ወይስ ከወጣው ማለት ነው ና ልጅ 23 አመቱ ነው ጋይስ ወፍራሙ ጥቁር የለበሰው ሌላ ቪዲዮ ቀረብ ያለ እስቲ ነው yeah kind of actually you look your age no ይሄ ገና 23 አመቱ ነው 22 ነው 23 ነው አንተ እርግጠኛ ነኝ 28 29 አመት እንዴ ቀልዳል እንዴ እሺ በጣም ነው ያ ይቅርታ ጋይስ ይሄ ሻፍዷል ይሄ ሰፊ ጂንስ ሱሪ ያደረገው ልጅ ሻፍዷል ምን ሆነ ተረጋጋ እንጂ ብራዬ ቀጥታ ነው ያልጋ ካይሽ ቃልኩ ከዚህ ፕሮግራም በኋላ አረምስ ነው የተፈታለ ምን ሆነ ተረጋጋ እንጂ እንዴ ደሞ ትንሽ ትላለቀስ ብለህ ገና ላቭ ቦምብ እየተደረግሽ ነው እንዴ በዝጋቀሩ ስታሽ ደስ ይላል አይን አመሰግናለሁ ካንቺ ኩክ ቢበልጥ ደስ ይልሻል ምግብ ችግር የለም ሴቶች እናር ነው የሚፈልጉ ቁጭ ብለው ካልጋሌ አልጋሌ ፍቅሬ ሆኒ I don't mind የሚደብረው ሰው እንዴ ያ ሊኖር ይችላል የሚደብረው ሰው አለ አይ ችግር የለም አይ የሚደብረው ሰው አለ አንዳንድ ሴቶች ወንድ ልጅ እንደ ኪችን ይገባል በዚህ ጀነሬሽን አይደለም ግን ባለፈው የሆነ ሶሻል ሚዲያ ወጣቶች ይላሉ ማለት እኔ መስራት እየቻልኩኝ እሱ እንዴት ይገባል ኪችን ውስጥ is normal አንዳንዴ እሱ ቢሰራ ጥሩ ግን እኔ አሁን ኩክ ማድረግ በጣም ቤስት በሆነ እንኳን ኤቭሪዴይ ኪችን አልገባም ኤቭሪዴይ ኩክ አላደርግም ሺ ኩኪንግ ግን አንዳንዴ እኔ ማረጋለሁ እሷም ታረጋለች ላይክ አላር እንጂ ኤቭሪዴይ አልገባም ብስራ ካልከኝ ታገኝ መስራት ይችላል እኔ የብሻ ምግብ መስራት እችላለሁ የብሻ ምግብ እችላለሁ የጾምም ፍስግም እችላለሁ ምን ትችላለሽ
ዶሮ እችላለሁ ግን የሆነ ፓርት ላይ መገነጣጠሉ ላይ ይጠፋብኛል። ለምዶ አላውቅም። 20 ምናምን ታደርጊያለሽ ብሎ 25 20 ታደርጊያለሽ። እንደዛ አላደርገውም። ግን እኔ በጣም አንድ የምወደው ጋይስ ልንገራችሁ፣ አንድ የምወደው ነገር ማለት ነው ይሄ በቃ የድሮ የእናቶቻችን መለኪያ አለ ባሎች የሚለኩበት ላይክ ሞያ ምናምን። ዶሮ መስራት ትችላለሽ? ኦኬ ስንት ብልት ነው ያላት? ኦኬ ምንድነው የምታደርጊው? ላይክ በቃ ደስ ይላል ማለት አሁን ብዙ ፌሚኒስቶች ደስ ላይላቸው ይችላል እንዴ እሷ እንድትሰራ ለአንተ እሑድ ስትል ምናምን ነው እንዲያገባሃት ምናምን ይባላል። ግን የሆነ መለኪያ ነው ገባ። አሁን የአሁኑ ትውልድ መልክ ቂጥ ምናምን ገንዘብ ነው የሚያየው። ድሮ ግን በቃ እና አባቶቻችን የሚለኩበት ሙያተኛ ናት፣ ጎበዝ ናት፣ ትሁት ናት ምናምን ቤተክርስቲያን ሳሚ ናት ምናምን ነው እንደ አይነት ነገር ነው መለኪያቸው፣ የፍቅር መለኪያቸው እንጂ ይሄ መልክ ፊዚሻል የሰውነት እንትሏ ምናምን አይደለም። እና ያን ነገር እኔ እወደዋለሁ የምር። ዶሮ ደግሞ ትልቅ ማሳያ ናት። ዶሮ መስራት ትችላለች። አሁን እነሱም አሉ ስቲል አለ እዚህ ጄኔሬሽን ላይ ዶሮ መስራት ትችላለች። ዶሮ መስራት ትችላለች። መለኪያ ሆኖ ቀርቷል ሁላችን ላይ እና አይ ላይክ ኢት ጋር ነው እንትን የምለው። ግን ዩዥሊ እኛ ቤት ላይክ ስጋ ምናምን ነው የምንጠባብሰው። ዶሮ ብዙም ጊዜ አንሰራም። እሺ እኛን ጠይቀሽን ነበር ድሪንክ ታርጌት once in a while with my friends ቤተሰብም ጋር I do drink በልኬ አውቀዋለሁ። I drink ትንሽ ጠጭነሽ አታሸሽ ጠጭነሽ አንቺ በጣም የምትጠጭነሽ ክለብ ጠርሙስ ምን ታንጠፈጠፍ የሰው ነሽ እንዴ? ከስር እንዴ አልቋል አላለቀም። I go back home sometimes. Usually ቤትም ጠጣለሁ። ውጪ ግን I go back home sometimes ስትይ ሌላው ቀን በዛው ምቀሪ I don't go out. ይሄ መውጣት በጣም ኢንጆይ ማድረግ ሰው አይደለም። በጣም ኤነርጂ ድሬን የሚያደርገኝ ነገር ቢኖር በጣም መውጣት ነው። ቤት መቀመጥ እንደመቀመጥ የምወደው ነገር የለም። እሺ it's finally time. አንድ ፌሚኒት አድርጊ። እርግጠኛ ነኝ የምትመርጠው ረዥሙ ልጅ ነው። ያንን እንዲህ ነው የምታየው ራሱ አጭርም ነው ምናምን ነገር ቦዲ ቢልደር ነኝ አልጠጣም ብሏል። ከሷ ላይፍ ስታይል ጋር አይደለም። አሁን አካውንት ምናምን ብላ ጆክ አልታረገ 100% ረዥሙ ነው። ቅድም መጣች አሁንም ትበርተዋለች። ዩሲ ታያላችሁ ሉክ አሁን ታያላችሁ። ማማከር ትፈልጋለሽ? sure እሺ ጥያቄ ያላችሁ የምጠይቁኝ አላችሁ? እሺ ጓደኞቿ ልታማከር ቆይ ሊስን ይሄ ፕሮግራም አዘጋጁ ማለት ነው ማን ስም ልጅቷ ለጋራ አይደለም ፍቅረኝነቱ አይደለም ዴት የምታረገው ከአንድ ሰው ጋር ነው ብቻዋን ነው የምትወስነው አይደለም ምንድነው ሌላ ሰው የምታማክረው በዚህ ሰዓት ጭራሽ አሁን ቅድም ጓደኛ ታስገቢያለሽ ወይ የሚለው ጥያቄ አሁን መጣ በሷ ላይፍ ላይ ጓደኞቿ ጀጅ ሊያረጉ ነው እንዴ ይሄ እኮ የምርጫ ጥያቄ ወይ ደግሞ ሌላ የኖሌጅ ጥያቄ አይደለም የላይፍ ጥያቄ እኮ ነው የሚገባትን ሰው እሷ ናት የምታውቀው አይደል ጓደኛ እሺ መለያ ጥያቄሽ ጠየቅሽ ምንድነው ያለው እዚህ ጋር ምንድነው ያለው ቆይ ወደ ኋላ ልመለስ ስታይ ለፍጹም እኔ ከጠበቅኩበት ነው ይሸርስ ጀምር የምሬ ከጠበቅኩበት እንዴት ነው ግን ጂም ያው ምንም አይነት ስንት ዓመት የሰራው መሰለህ 3-4 አንተ ቺዝ ግምት ላይ እንዴት ነበር በኢየሱስ 4 እንደዛ ኦን ኤንድ ኦፍ ሰሞኑን እንደውም እየገባው ነው እና አንተ ትልቅ ሰው ነው አንተ ስልሽ ትልቅ ሰው ነው 21 ዓመት መጋረጃ ጀርባን ከመጋረጃ ጀርባ maybe skin tone ላይ ምናምን ትንሽ ግን I knew you were a little bit short ቀይ ሰው ነበር የጠበቅሽው ወይስ kind of a little bit ፀሐዩ ነው የስራ ሰው እንደሆንክ ያስታውቃል መለያ ጥያቄሽ ጠየቅሽ አልጠይቅ ነው ስንት ኤክስ ነበራችሁ እና ለስንት ጊዜ ቆይታችኋል የመጨረሻ ሪሌሽንሺፓችሁ ስንት ነበር መች ነበር ለስንት ጊዜ ቆያችሁ እና ስንት ኤክስ ነበራችሁ ይሄ ጉድ ኮሽን ይሄ በጣም አሪፍ ጥያቄ ነው ይሄ በጣም አሪፍ ጥያቄ ነው በአንድ ጥያቄ አድርገን እኔ አክቹዋሊ አንድ ኤክስ ነው ያለኝ 6 እስከ 8 6ኛ ክፍል እስከ 8 ወይ ከ5 እስከ 8 ከ5ኛ ክፍል እስከ 8 በጣም የቆየ ነው how hold on bro how ማለትም 3 ዓመት ማለት ነው አልገባሽም የግሬዱን ፓርት ከ5 እስከ 8 ማለት ምን ማለት ነው ግሬዱ እኮ ነው የመሰለው ከ5ኛ ክፍል እስከ 8 5 6 7 8 9 8 3 ዓመት በዛ ጊዜ አንተ ዴት ታረጋለህ ልጅ አይደል እንዴ አፋት ማረም እንዴ ያለው 5ኛ ክፍል እስከ 8 yes
በቃ ከዛ ውጪ ግን እንደዚህ የዛኔ አታውቂም። ለእኔ እሱ ነው ሪሌሽንሺፕ ብዬ የማስበው። ከዛ በኋላ ሞር ኦፕን አፕ ለማድረግ ምናምን ሞክሬ አላውቅም። አምስተኛ ክፍል እኮ በጣም ነው የጎዳችው። ልጅ ነህ ኔቨር መጎዳት አይደለም ዲስታንስ ነው የሆነ ሃይስኩል አካባቢ ምናምን ጀምረው ፍቅር ሃይስኩል እኮ አይደለም እንዴ ወደዛ አካባቢ ኤሌመንተሪ እኮ ኤሌመንተሪ ነህ እስከ 8 ቆይተን ያለሽ ብሮ አታደናብሩት። በቃ ጋይስ ፍቱት በቃ ተደናበረ። ሃይስኩል ምናምን አለቃ ብታያስሰ በቃ አታደናብሩ። አንቺ ደግሞ ሸላሽ በይ እንዴ ስታርቲም እንዴ ምን ሆነሽ ነው? ደብረም እንዴ ነገር እንዴ ከአምስት እስከ 8 ያክፍል ሃይስኩል አለ ሲያፋጥጡት ማለት ነው። አረናሽ ኦኬ ሽንቀጥ ከ8 ቆይተን ሃይስኩል ላይ ትምህርት ቤት እስከ 12 ነበር አክቹዋሊ። ከዛ እስከ 8 ሆነ። እሷም ወደ ራሷ እኔም ወደ ራሴ ገባሁ ነው እንጂ ሃይስኩል ስዊት ሃርት ምናምን ሆኖ ነበር። በጣም ሙቮን አድርገሃል? አንቺን ማድረግም አትችይም ነው። ሙቮን አድርገሃል ወይስ ብዙ ትላለች ዋንስ ነው ወይ? ወይኔ ኖ ቀረው ፍቅሬ በጣም ቆይቷል እኮ። ከዛ በኋላ በጣም ቆይቷል። እሱማ ብዙ ነገሮች ታያለሽ፣ ማቹር ታደርጊያለሽ። ያ ዩ ጋይስ ወር ኪድስ 5 እስከ 8 ያክፍል። ከዛ ውጪ የለህም ሪሌሽንሺፕ ገብታ ታውቃለህ? አላውቅም። ዝም ብሎ ሲቹዌሽንሺፕ ወደ ምርጫው ትገቢ እናቱ ወደ ምርጫው ግቢለት። በቃ ወደ ምርጫው ታየው። በቃ ወዲ ቦንድ ልጅ አምላክ ይሻለው ታየው። አጣፋቸው እንዴ በቃ ተሳስቶ ነው አፉን አመልጦት ከ5 እስከ 8 ነው ዴት ያደረኩት ብሎ ታወራ። ኢስ ፋይን። ይሄን ያህል ብዙ ኮምፕሊኬት አታርጊብህ። በቃ ተጨናነቀ ይውላበል ይወኝጣ አረ በስማ ዩቲዩብ እኮ ማያመጣብን ጣጣ የለም እኮ ገና እሺ እንቀጥል እሺ በቃ ታዩ። ግን ካወደ ይሄን ቪዲዮ ፕሌይ ስል ማለት ነው እቺ ልጅ ስለዚህ ልጅ ማውራቷን ማቆም መቻል አለባት። I'm so pissed bro እኔ በጣም እየተናደድኩ ነው ያለሁት። በተቻለሽ መጠን ስታፕ በቃ ስታፕ በቃ ጠይቀው በቃ አፉን አመልጦት ነው አወራው ጀስት ሊም ያለው ነው ግልጹን ብነግርሽ ይሻል። ያ actually yes በቃ አንተ ወደ አንተ 8 ወር አካባቢ ሆናችኋል? ኦኬ ስንት ጊዜ ቆይቷል? ከተለያየን 1-3 ወር ነው። ትኩስ ነው ኖ you are not ready እንትን ነው ምንድነው አለያየትሽ ነው የሚባለው? በጉድ ታይም ነው የተለያያችሁት ወይስ በመጥፎ ነው? አለመግባባት ሚስኮሚኒኬሽን። እኔ እንትን ነኝ ጸብ ሲፈጠር ጀስት እዛው ነው ፊክስ ማድረግ ፈልጋለሁ። እንዲራዘም አልፈልግም። ያ ነገር ደግሞ አንዳንድ ሰው ደስ አይለው። 8 ወር ቆይታችኋል። 3 ወር ነው ከተለያያችሁ። አንድ ኤክስ ነው ያለው እሷ ነች። ያ ለምን እሷ ብቻ? እኔ እኮ ጋይስ ምንድነው እኔ አብጃለሁ ወይ ጭቅላቴን ማለት ምንድነው ይሄ ነገር ማለት? እኔ አሁን ለምሳሌ ከኤሌመንተሪ ጀምሮ ፎርጌት ኤሌመንተሪ በጣም ኪድ ነህ ምናምን ለጨዋታ ነው። ሃይ ስኩል ጀምሮ እኔ በጣም ብዙ ችኮች ዴት አደርጋለሁ። ታይሙ ይወስኗል። ላይክ አንዳንዱ ጋር 6 ወር ትቆያለህ፣ አንዳንዱ ጋር 3 ዓመት እያለ እስከ ኮሌጅ ከኮሌጅም ከወጣሁ በኋላ በጣም ብዙ ዴት አድርጌያለሁ። በግምት ከ7 ከ8 ሴት በላይ ዴት አድርጌያለሁ፣ ያልዘለቀ ማለት ነው። እዚህ ጋር ግን እነዚህ ልጆች የሚናገሩት ግን አይ ነው ይሄኛው 24 ዓመቱ ነው። እስከ 24 ዓመት አንድ ሴት ብቻ እንዴት ያደርገው ነው? ሞከራ አልፈለክም ነው ወይስ ኖ? አላ የሆነ አይተሽ ደስ የሚል ሰው አይን እወዳለሁ በጣም እና እንዳንቺ ፈገግቷ ደስ ይላል። አሰባው ጣል እያደረገች ኦኬ ዲሲዥን ላይ ነና በጣም የሚከብድ እንትን ነው። ወይ እመኑኝ ጋይስ እመኑኝ፣ ይሄንን ረጅሙን ምንም የሚከብድ ነገር አይደለም። ያኛው በቃ የማስመሰል ወሬ ነው የሚያወራው። ምንም የሚከብድ ነገር የለም። አታካብች፣ ምንም አይከብድ። በቃ ይሄ ነው የሚመረጠው ረጅም
እዚህ ትኩስ ነው እዚህ he's never had anything serious after ግን you know at least a certain age ከደረስክ በኋላ and something serious at least ጊዜው አልነበረኝም በሚለው ግን በዛ ሰዓት ላይ ፍሬንዶች አሉ ምናምን time ለስ situationship እኮ እሱ ነው ልጅ ሪሌሽንሺፕ ውስጥ ለመግባት ኧረ ፍቺ በእናትሽ ፍቺ እናቱ ፍቺ በቃ ፍቺው እኔ ላብድ ነው ፍቺው በወንድ ልጅ አምላክ ይዤሻለሁ ፍቺው በቃ ፍቺው እንዴ what the hell you know it's very close relationship እና situationship ብዙም ሌብል አልተደራረክም እንጂ ነው አንድ almost እስቲ ዲፋይን አድርጉ situationship አንተ አሁን situationship is friends with benefit ነው ለአሁን ሌላ ሰው ማያላየህም ጣጣ የሌለበት I think no strings attached ነው የሚባለው situationship ሲሆን feeling አለው involvement ይኖራል feeling ትንሽ እና usually ደግሞ boundary ይኖራል ያ ሰውም ሌላ ሰው እንዳያትፈልግም with each other ነው ግን አንድ ላይ አይደላችሁ friend with benefits የሚለውን ለባላችን አይነፋም ለዛ ስቺፕ ብዬ ያስኩል ለዛ ስለዚህ let's take it as friends with benefits በስትክክል ከወሰድ ነው go with the flow አሁን የሷ ዲሲሽን ታይም I like የሁለታችሁንም honesty እና መልሳቸው ደስ ይላል but if I have to go ስለበጣም የሆነ መሀል አጣብቂኝ ውስጥ ያለው ነው የሚመስለው አታካብጂ ምረጪ ያረሽ maybe seriously so ወስዶ ስለሚያውቅ maybe him ግን I like your honesty በቃ እኮ I told you ነግራችኋለሁ እኮ እንደምትመጣው 100% እርግጠኛ ነበር 100% ዝም ብላ ነው ስታካብድ የነበረው to be honest በጣም ኮምፔር ሳረጋችሁ ሲሚላር አይዲያ ነው ያላችሁ ሲሚላር እንትን ያላችሁ ምናምን ታካብዳለች ኦሬዲ መርጠሻል ቀደም መርጠሻል እኮ አይደል መጋረጃዎች ስር ይያለ ቀደም መርጣዋለች ላይክ በቃ ተመርጧል ኦሬዲ ሄደች ዝም ብላ ነው የምታካብደው እሺ ቀጥይ somebody ቁም ነገር ምትወስድ ትችላለህ ብዬ አስባለሁ respectable ባብኩ with him ትኩስ ነው ግን በጅም የለመደ እጁ ማለት ነው አንድ ነገር ብታጠፊ ይው አርጉ እጁን አትሸዋል እንኳን ይከረብሽ ግን ይሄኛውንም አልወደደችም ሉክ ትኩስ ነው እያለች ነው ማኑ ላይክ የሚያደርገው ጻጽ thank you እና እንትን እያለች ነው ይሄ ትኩስ ነው እያለች ነው አልተማመነችበትም ግን ያው ኦሬዲ ሁለቱ ብቻ ስላሉ እናመሰግናለን ስቲል ትኩስ ላይ ነው alright እሺ ይህ ሰው ለኔ ታይፕ ነው አዎ ወይም አይ what ቀጣይ ጥያቄ ታይፕ አይደለም አልፈለክም I don't understand ቅድም ሁሉ ነገር ኦኬ ስትል ነበር እንዴ ምንም አይኗን አልመርጥም ምንም ጥርስ ኩክባት ታረክ ችግር የለውም ምናምን ስትል ነበር እንዴ ምን እሺ ነው ኖላው ሰው ጋር ስልክ ቁጥር መቀየር ፈልጋለሁ yes okay yes እሷስ ምን አለች ከዚህ ሰው ጋር የምፈልገው 3 ወረቀት ተሰጥቷቸዋል ዴት ፍሬንድ እና ነን የሚል ስለዚህ እዚህ ሰው ጋር ዴት የማድረግ ፖቴንሻል አላችሁ ጓደኛ የመሆን ፖቴንሻል አላችሁ ቪዲዮ ይቀጣል ደጋ What is wrong with you, bro? ስትሪም ማድረግ አልቻልኩም እናቱንና ካሜራው ይጠፋል ከእንደገና አድል አድርጎሽ አራስ ጨረሰኝ ይሄንን ቪዲዮ ምን እሺ ነው ኧረ በስማ ምን እሺ ነው እኔ ቪዲዮ አላስቸግር አሁን እኔ ለምሰራው ለዩቲዩብ ብዬ ነው እንዲመጋጋቱ ዋክ ወይኔ ይሄ ራሱ ሪከርድ እየተደረገ ነው ኤዲቲንግ ላይ አበዛብኝ ነው ኦኬ ወደ ቪዲዮ እንሂድ ወደ ቪዲዮ መጨረሻው ኦሬዲ ተወቀ ይዝሽ ምን አለ ቆይ ከእንደገና ወደ ኋላ ለመለሰው ዴት አረጋለሁ ፈልጋለሁ አለ ስልክ ቁጥር እንቀያየራለን yes ሲል ነበር እሺ እዚህ ጋር ያቆምሽ
ቀጣይ ጥያቄ እዚህ ሰው ጋር ስልክ ቁጥር መቀየር እፈልጋለሁ። ለምንድን ነው ያለው? ከዚህ ሰው ጋር የምፈልገው 3 ወረቀት ተሰጥቷቸዋል። ዴት፣ ፍሬንድ እና ነን የሚል። ስለዚህ እዚህ ሰው ጋር ዴት የማድረግ ፖቴንሻል አላችሁ? ጓደኛ የመሆን ፖቴንሻል አላችሁ ወይስ ምንም የለም? ነን እንዳይበል ፍሬንድ፣ እሷም ፍሬንድ። እሺ እናመሰግናለን። ቴንክ ዩ ሶ ማች። አልተፈላለሁ። አይ እሷም አልፈለገችውም። ትኩስ ነው እያለችው ነበር። ሪሌሽንሺፑ አንዴ ስለቆመ አሁን ስለቆመ ትኩስ ነው ምናምን እያለችው ነበር። wish good. How was your experience? It was good. What was the funniest answer you heard today? Usually በተለይ the bodybuilder, he's funny. I wouldn't lie. እና ይሄ ከአምስተኛ ክፍል እስከ 8ኛ ክፍል ያለው ፓርት አራታሽ ገራራ መፈጠርስ ተይው ልጁ አራታው ፈጭው ከቀድም ጀምሮ ትደጋግመዋለች። በቃ የአፍ ሞለምታ ነው እናቱ። ታዩ በቃ ባክሽ አረበይ አረስ የመጀመሪያ ዴቴ ከአምስተኛ እስከ 8ኛ ክፍል ነው ዴት ያደረኩት። የመጀመሪያ ዴቴ እሱ ብቻ ነው። በቃ አላነበረ በቃ ፍጭ። አሁን እንዳትደግሚሽ ከዚህ በኋላ ፕሌስ ነው እንደ ይሄን ነገር አቁሚ። ይዋጥልሽ አልቻለም። በጣም ደስ የሚል ፍቅር ነው። ግምት ላይ በጣም ጎበዝ ነሽ። Yes. You almost nailed everyone. Yeah, I mean, one way or another. Kind of. Yeah, ሞካክሬያለሁ በሚለው እንይዛለን። ጋይስ ቪዲዮውን እንዳያችሁት ነው። ፕሊዝ ይሄ ቪዲዮ እናንተ ፔጅ ላይ ሲመጣ ፕሊዝ ሰብስክራይብ አድርጉ ዩቲዩብ ቻናሌ። ያው ብዙ ሰብስክራይብ ስለሌለኝ ቢያንስ 1000 እስክሞላ በእንደዚህ አይነት ቪዲዮዎች ነው የምቀጥለው። ግን ቪዲዮ ሰብስክራይብ ከበዛ ግን በጣም በሚገራሩ ባን ቢሆን በቃ አነጋጋሪ ትኩስ የሆኑ መረጃዎችን ከየትም እየለቃቀምን ፈን ነገሮች ምናምን ይዤ እመጣለሁ። ፕሊዝ ይሄንን ቻናል ሰብስክራይብ አድርጉት፣ ላይክ አድርጉ፣ ሼር አድርጉት። ይመቻችሁ። ቡም